ወይት እንግዲህ ያው ይሄ ችግር የለም ከትከት ይደረጋል እና እዚህ ጋር እንመጣለን። እዚህ ጋር ስንመጣ ያው እንደ የስተርዳይ እንዳያችሁት ስትራቴጂያችን ፈርስት 1 ሃወር ማርክ እናደርጋለን። የመጀመሪያ 1 ሃወር አት ናይት ላይ ማለት ነው። ናይት ላይ የነበረ 1 ሃወር ማለት እዚች ጋር ይችላልላችሁ ከዚች ጋር ጀምራ እዚች ጋር ነው የዘጋችው ካንድሏ የናይት 1 ሃወር ካንድል ማለት ነው። እንግዲህ እቺን ካንድል ወዴት ነው ብሬክ የምትደረገው የሚለውን ነው የምንጠብቅ የነበረው። ስለዚህ አይ ዊል ጎ ኢን አፕ ብሬክ ተደርጋለች። እቺ እንደምትመለከቷት ያያችኋት ከሆነ እዚች ጋር ብሬክ ተደርጓል ወደ ላይ ማለት ነው። ስለዚህ አሁን የምንጠብቀው ምንድነው 1 ሃወር ካንድል ስቴክ ሪቴስት እስከሚደረግ ድረስ ጠብቀን ወደ ባይ እንገባለን ማለት ነው። ያ ነው ስትራቴጂያችን የነበረው። ሶ ቀጥታ ምን አደረግን? እዚች ጋር አላርም ሞላንና መጠበቅ ጀመርን። ነገር ግን ያው ቡክ አላደረኩም ነበረ። እንደምትመለከቱት በፍጥነት ወርዶ በ15 ደቂቃ ውስጥ ተች አድርጎ ተመለሰብኝ ማለት ነው። ሳልገባ በፊት በፍጥነት ነበረ ወርዶ የተመለሰው። እኔ ግን ያው ይሄን ሪቴስት ያደርገዋል ብዬ ጠብቄ ነው የነበረው፣ ግን ሪቴስት አላደረጋትም። ይቺን ፒፕስ ነው የሆነች 20 ፒፕስ ናት። በቃ 20 ፒፕስ ብቻ ነው የቀረው እኔ ሪማርክ ያደረኩበት ቦታ ላይ ለመድረስ፣ ግን ሳይደርስ ባክ አደረገ። ከዛን ባክ አደረገ በኋላ ጠበቅኩት፣ ታየሁት ምናምን በደንብ ጠበቅኩኝ። እዚች ጋር ሪቴስት ሲያደርግ እቺኛዋን ካንድል ካየው በኋላ ባይ ገባሁኝ ማለት ነው። ያው እዚች ጋር ባይ ገባሁኝ። ስቶፕ ሉዜን ከዚችኛዋ ከፕሪቪየስ ሎዋ ቀድጌ 1 2 3 ሪስክ ሪዋርድ ዋን ቱ ስሪ ሪስክ ሪዋርድ አድርግቼ እዚህ ጋር ዘጋን ማለት ነው። እዚች ጋር አድርገን ቲፒያችንን እየጠበቅን ነው ማለት ነው። እንደምትመለከቱት ኦልሞስት ቲፒ2 ሄት አድርጎልናል። አንድ ብቻ ነው አንድ ቲፒ3 ብቻ ነው የቀረ። ቲፒ3 ላይ ሙሉ በሙሉ ቴክ አድርገን እንወጣለን። እስካሁን የተወሰነ ፓርሻል አድርጌ ያለውኝ እዚህ ጋር ማየት ትችላላችሁ። 3000 ወደ 3400 ዶላር ደርሰናል የአንዱ ማለት ነው። ይሄ በትክክል ቲፒ 3 ሂት እስከሚያደርግ ድረስ የማይዘጋ ነው፣ የጠበቅነው ነው። ሌትስ ጎ ጋይስ። ይሄ ጎት ፈንድድ ትሬድ ነው። ጎት ፈንድድ ትሬድ ነው። ጎት ፈንድድ ትሬድ ሊንክ የምትፈልጉ ባዮ ላይ ዲስክሪፕሽን አስቀምጥላችኋለሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እዛ ታገኙታላችሁ። እንደዚሁም ደግሞ በኤፍኤቲኤም ወይም ደግሞ ፈንድድ ትሬድ ማርኬት የምትፈልጉ ከሆነ ሃይ ዲስካውንት አለው። 65% ዲስካውንት አለ። ኮድ ከፈለጋችሁ ሰጣችኋለሁ። 65% ዲስካውንት ስላለ እሱን መጠቀም ትችላላችሁ። ኢንስታንት የ100,000 አካውንት በ280 ዶላር አካባቢ ነው የምትገዙት። ጎት ፈንድድ ኤፍቲኤሙ ኤፍቲኤሙ ማለት ነው። ኤፍቲኤሙ ማለት ፈንድድ ትሬድ ማርኬት ነው። በጣም ቆንጆ የሆነ ትሬድ ነው። ኤምቲ5 አለው፣ ሲ ትሬደር አለው። በፈለጋችሁት መርጣችሁ ትሬድ ማድረግ ትችላላችሁ እና በጣም አሪፍ የሆነ አካውንት ነው። እኔም አለኝ አካውንት፣ ትሬድ እያደረኩበት ያለ አካውንት አለ። ትሬድ አደርጋለሁ እዚህ ኤፍቲኤሙ ላይ ማለት ነው። ስለዚህ እሱን መጠቀም የምትፈልጉ ከሆነ አስቀምጥላችኋለሁ። አብረን ትሬድ እናደርጋለን። እየሞከርን ነው። ገና ነው። እኔ በጣም ረጅም አመት ሆኖኛል ፎሬክስ ላይ፣ በእርግጥ ኦልሞስት 2 አመት ምናምን፣ ግን ሲቹዌሽኔ በጣም ከባድ ስለነበረ በደንብ ስትሮንግሊ አልገፋሁበትም። ገና አሁን በደንብ ወጥሬ እየሰራሁበት ነው ያለሁት። ስለዚህ አሪፍ ነው። ኖርማሊ የራሳችን ስትራቴጂ አንድ ስትራቴጂ ቴክ አድርገ መውሰድ የመጀመሪያው ትልቁ ቻሌንጅ እሱ ነው የነበረ። አንድ ወሳኝ የሆነ ስትራቴጂ ይዣለሁኝ። ሎት ኦፍ ታይም አይደለም፣ በጣም ብዙ ጊዜ ኢንትሪ ይሰጠናል ምናምን አይደለም። ብዙ ጊዜ ኢንትሪ አይሰጠንም፣ ግን የሰጠንን ኢንትሪ ሙሉ ቀን ዴይ ትሬደር እንደመሆናችን መጠን ሙሉ ቀን
መጠበቅ የምንችለው በጣም ቆንጆ የሆነ የሚሰጠን ነው። ትሬድ ይሰጠናል። በጣም አሜዚንግ የሆነ ስትራቴጂ ነው ያስኩት። አሁን አንላቀቅም። ጎልድ ላይ ብቻ ነው ለጊዜው ፎከስ ያደረግኩ የነበረው። ነገር ግን ፔሮችን በደንብ የሚሰራ ነው። ፔሮች ላይ የሚሰራ ግን ፔሮች ላይ በሌላ መንገድ ሊሆን ይችላል የሚሰራው እና በአንድ አይነት መንገድ ላይሆን ይችላል። እንደዚህ ሪቴስት ምናምን መጠበቅ የለብንም። ሪቨርሳልም ሊሆን ይችላል የሚሰራው። ሪቨርሳል ማለት የናይቷን 1 ሃወር ክሊክ ካደረገ በኋላ ኤግዛምፕል አሁን እኔ ዩኤስ 100 ላይ ላሳያችሁ ይችላለሁ። ዩኤስ 100 ላይ 1 ሃወር እንመልከተው። አሁን የዩኤስ 100 ላይ 1 ሃወር ይሄ ነው አይደለም? ይሄ ነው 1 ሃወራችን። ይኸው ኦልሬዲ ማርክ አድርጎታል በራሱና ይሄ ነው 1 ሃወራችን። አንድ ሁለት ጊዜ ቴስት አድርጓል። አሁን ይሄንን ሴል መግባት ማለት ሃይ ሪስክ ነው። በጣም ሴል መግባት አንችልም። ምክንያቱም አንድ ጊዜ ሁለት ጊዜ ሪቴስት አድርጎ ሶስተኛ ሪቴስት አድርጎ ባክ አድርጓል። ይሄ የመሰበር እድሉ ሃይ ነው፣ ወደ ላይ የመሰበር እድሉ። ስለዚህ አንዳንድ የኛ ስትራቴጂ አንዳንድ ፔሮች ላይ በትክክል ጎልድ ላይ እንደሚሰራው አይነት አይደለም የሚሰራው፣ ግን ሳይዙን መቀየር እንችላለን። መጀመሪያ ዳይሊ ላይ ገብተን ቼክ ማድረግ የዳይሊ ሁኔታ ምን እንደሚመስል ማየት። አሁን ዳይሊ እንደተመለከታችሁት ነው። እስከዚች ቺን ብሬክ አድርጎ ደርሶ ከዛ ተመልሷል። ስቲል በጣም ትንሽ ካንድል ነው ያለው። እዚህ ድረስ መጥቶ ሪቴስት አድርጎታል። የፕሪቪየስ ዴዩን ሎ አልደረሰበትም፣ ግን ወርዷል በደንብ። እዚህ ደግሞ ግዙፍ የሆነ ፌቨራሊ ጋፕ አለ ዳይሊ ላይ። ስለዚህ ከዳይሊ ስንወጣ ወደ 4 ሃወር እንሄዳለን። 4 ሃወር ላይ እንደምትመለከቱት ነው 4 ሃወር ላይ ያለው። እንደውም በ4 ሃወር ፕራይስ አክሽን ስንመለከተው ሃይ ሎ። ስለዚህ ወደ ሃይ የመውጣት እድሉ ከፍተኛ ነው። ተመልከቱ። ከዛ 1 ሃወር ላይ እንመጣለን። 1 ሃወር ላይ ስንመጣ ናያት ይቺ ናት የኛ 1 ሃወር። ቺን ሪማርክ አድርገን እናያት። ይቺ ናት 1 ሃወራችን። አሁን እንግዲህ ይሄ ምንም ልናደርገው አንችልም፣ መጠበቅ ነው። እንጠብቃለን ወዴት ነው ብሬክ አውት የሚያደርገው የሚለውን እንጠብቃለን። አሁን ይሄ ወደዚህ ብሬክ አድርገው የሚሄድልን ከሆነ እስከዚች ድረስ የሚደርስልን ከሆነ ኢንትሪ ፖይንት እንፈልጋለን። ባይ ነው መጀመሪያ ባይ ነው የሚል ውሳኔ እንወስንና ከዛ ኢንትሪ ፖይንት እንፈልጋለን። ይሄኛው ብሬክ አድርጎት የሚወጣ ከሆነ ደግሞ ሴል ነው። ከዛ ኢንትሪ ፖይንት መፈለግ ነው እና ኢንትሪ ፖይንት ደግሞ እንዴት እንደምንፈልግ እናያለን። አንደኛ ፌቨራል ጋፕ እንፈልጋለን፣ ኦርደር ብሎክ፣ ብሬከር ብሎክ፣ እነዚህን ፈልገን ኢንተር እናደርጋለን ማለት ነው። እና ሌሎችም ላይ ይሰራል። ቴስት እያደረግን እንሞክረዋለን። ኤል ፎሬክስን በጣም እናመሰግናለን። በጣም አሪፍ የሆነ ስትራቴጂ ነው የሰጠልን። ያቀለል ያለና ኢዚ የሆነ ስትራቴጂ ነው። እኔ በጣም ወድጄዋለሁ። ተጠቀሙበት ለማለት እፈልጋለሁኝ። ዩቲዩብ ላይ አዲስ ነን፣ ሰብስክራይብ አድርጉ። ያያችሁ ሁላችሁ ሰብስክራይብ አድርጉ የምትመለከቱ። ወደፊትም ፈንድ ላይ በጣም ከፍተኛ ዲስካውንት ያላቸው የፈንድ አካውንቶች ይዘን እንመጣለን እየተነጋገርን። እዚህ ደግሞ እኛ ጋር በጣም ብዙ ሚቲንጎች ይዘጋጃሉ። ኢቭን የኤክስኤም አካውንት የምትፈልጉ ከሆነ ኤክስኤም አካውንት ቬሪፊኬሽን ካስቸገራችሁ ምናምን ኮንታክት ልታደርጉን ትችላላችሁ። ቬሪፊኬሽን ሶልቭ ማድረግ እንችላለን እየተነጋገርን ማለት ነው። ለኤክስኤም አካውንት ዳይሬክትሊ እኔ ሚቲንጉ ላይ ተገኝቼ ነበር ባለፈው። እዚህ ከፍተኛ የሆነ ሚቲንግ አዘጋጅተው ነበር። በጣም ብዙ አበሻ አልነበረም። በእርግጥ አብዛኞቹ ያው የዚህ ሀገር ዜጎች ነው የነበሩ፣ ግን በጣም ቆንጆ ነበር። ስለዚህ በደንብ ቼክ ማድረግ እንችላለን። አብረን እንቀጥላለን። ጎልድን በሚገባ ይዘነዋል። እዚህ ኮንቲኒው እናደርጋለን። አሁን ይችኛዋን ስቴፕ ላስረዳችሁ። የትላንትና እንዴት እንደሆነ እናያችሁ። ያው ቪዲዮ ላይ ሰርቻለሁ፣ አይታችሁታል ቪዲዮውን አይ ቲንክ ሶ። ይሄ ቪዲዮ ስታዩት የነበረ ስቴፕ ነው። እዚች ጋር ነበረ ኢንተር ያደረግነውና ያው እዚህ አካባቢ ነው እኔ ሙሉ በሙሉ የወጣሁት እና ለዚች ፒፕስ ተመለሰብኝ ብዬ እንደውም ሳማር ነበር። ቪዲዮውን ካያችሁት አይ ቲንክ አይታችሁታል። ለዚች ኦልሞስት በቃ 20 ፒፕስ እንኳን ያልሞላ 30 ፒፕስ ያልሞላ ቲፒ ሲቀረው ነው ወደ ኋላ የተመለሰው የሚል ነገር ነግራችሁ ነበር። ያው አይ ስዌር ያው ብሬክ ኢቭን አድርጌ ነበር እዚች አካባቢ። እዚች ሳይነካብኝ ተመልሶ ያው
ቲፒን ወስዶልኛል ወደ 17,000 አካባቢ ማለት ነው። 17,000 እዚህ ጋር እንደምትመለከቱት ትናንትና ነው የጀመርኩት ይሄን አካውንት 17,000 አካባቢ ፕሮፊት አድርጌያለሁ። ቻሌንጁ ይሄ የኮምፒቲሽን ቻሌንጅ ነው የሞከርኩ ያለሁት። በእርግጥ የኔክስቱ ደግሞ ከጃምቦ ካፒታል ጋራ የተዘጋጃለ ካያችሁት አላቅም የጎት ፈንድድ ማለት ነው። ስለዚህ እሱ ነው እንሳተፋለን። እንግዲህ የካፒታል እጥረት ነው ሁላችንም የሚገጥመን ፎሬክስ ላይ እንዴት ሶልቭ ለማድረግ የሞከረ እንደሆነ አብረን የምናየው ይሆናል። ሶልቭ እናደርጋለን። ብዙም ከባድ አይደለም። አሁን ደግሞ የመጡ አካውንቶች በጣም ደስ ይላሉ። ኢንስታንት አካውንቶች ናቸው። የሚያስፈልገው ትዕግስት ነው። የኛ ትዕግስትን ይጠይቃሉ። በጣም ትዕግስተኛ መሆን አለብን። ትዕግስተኛ ከሆንን ኢዝሊ አካውንቶቻችንን ብሎ ሳናደርግ ፔአውት ማድረግ እንችላለን እና ስለዚህ እኔም እሱ ላይ ነው እየሰራ ያለሁት። ብዙ ፔአውት ያገኘው እንዳይመስላችሁ፣ በነገራችን ላይ ገና ነኝ፣ ገና እየሞከርኩ ነው። ያው እንደ ጀማሪ ማለት ነው። በዲሞ ነበረ ምናምን ካያችሁት ቪዲዮዎችን ሰርቼ ለቅ ነበረ። በዲሞ ባይና ሴሉን እያየን ነው ነበር እንቅስቃሴው ምን እንደሚመስል ምናምን። ግን ያው በቅርቡ አሪፍ ፔአውቶች እንደሚኖሩ እርግጠኛ ነኝ። አይ ስዌር ጋድ። ቴንክ ዩ ስለምትከታተሉን። ሰብስክራይብ፣ ሼር አድርጉ። አሜዚንግ